ታሪካችን የሚጀምረው በዚህ የስፖርት ክፍል ውስጥ አንደኛው ግለሰብ የዚህን ሰው አንገቱን አልቆ አልለቅህም ብሎ ሲያሰቃየው ነው። ታዲያ ነገርየው ከእጅ አትወጣም ተብሎ የተጀመረ ቀልድ ቢሆንም ልጁ ግን ሳያምረው እንዳልቀረ ሲገባቸው ምን እያደረክ ነው? በደንብ እያነከው እኮ ነው። ልጁን ልቀቀው፣ እያስጨነከው ነው ጥያቄ ያቀርቡለታል። በዚህ ሰዓት ግን ለመልቀቅ ፈቃደኛ አልሆነም። ታዲያ ከጊዜ ወደ ጊዜ ልጁ እየደከመ ይመጣና ሕይወቱ ወደሚያልፍበት መንገድ ይጓዝ ጀመር። ድንገት በር ሲከፈት ግን ነገሩን አቋርጦ መሬት ላይ ጥለውና ወደ ዳር ገሸሽ ይላል። ታዲያ በዚህ ሰዓት መምህራቸው የነበረው ግለሰብ ወደ ቤቱ ብቅ ካለ በኋላ ጥንካሬን እኮ በቀልድም በቁም ነገርም ማሳየት አለብ ብሎ ይጮህበት ጀመርም። ታዲያ እኔ እኮ እንደዚህ አልመሰለኝም፣ እዚህ ትምህርት ቤት ምን አይነት ስራ ነው የምትሰሩት? እያለ አዲሱ ተማሪ ያወራ ጀመርም። ታዲያ ከዚህ በኋላ ጉዳዩ ጠጠር እንደሚልበትና እንደዚህ አይነት አስገዳጅ ፍልሚያዎች እንደሚጠብቁት ይነግረዋልም። ታዲያ በዚህ ሰዓት ነበር ስለ ድብድብ ምንም የማያውቀው ግለሰብ ድብድብ አስፈላጊ ስለመሆኑ መረዳት የጀመረውም። ታዲያ ጉዳዩ በዚህ አያበቃምና ግለሰቡ ከመከራቸው በኋላ በስተመጨረሻም አንገቱን ያነቀው ግለሰብ ዳግም ያስጠነቅቀው ጀመርም። እኔ አልለቅህም፣ አንተን ብዙ ስቃዮችን አሳያለሁ፣ እኔ አሸናፊ እንደሆንኩኝ እስክትረዳ ድረስ በዚህ ቤት ከኔ ሌላ ሰው እንደሌለ እስክትረዳ ድረስ አሰቃይሃለሁ እያለ ይናገረው ጀመርም። ታዲያ ግለሰቡ ሲያስረዳቸው እናንተ ጠንካራ መሆን አለባችሁ፣ በዚህ ዓመት መጨረሻ ትልቅ ፍልሚያ ይጠብቃችኋል፣ ከእናንተ ያሸነፈው ብቻ ቀጣዩን ስኳድ ይቀላቅላል ብሎ ይናገራልም። ታዲያ በዚህ ሰዓት ነበር ሁሉም ግራ የገባቸው። ነገሩ ወዴት እያመራ ነው? በቀልድ ከስፖርት ክላስ ወደ ድብድብ ተቀይሯል። የአንድ ግለሰብ ሕይወትም ሊያልፍ ነበር። ታዲያ ወዴት ነው የምናምረው? ጉዳዩ ግራ እያጋባቸው መጣም። ሰውየው አሁንም ደጋግሞ ጨዋታዎቹና ጌሞቹ እጅግ ፈታኝ ናቸው፣ ስለዚህ ራሳችሁን ማጠንከር፣ ራሳችሁን ማጀገን ይኖርባችኋል፣ ራሳችሁን እንደ አዳይ መቁጠር፣ ራሳችሁን ደግሞ ይበልጥ ማጠንከር፣ ተስፋ አለመቁረጥ፣ ራሳችሁን ደግሞ ለፍልሚያ ዝግጁ ማድረግ፣ እነዚህ የመጀመሪያ የዚህ ክፍል ሕግጋት ናቸው። እነዚህን ካላወቃችሁ ማንም ያሸንፋችኋል ብሎ ያስጠነቅቃችኋልም። ታዲያ ከዚህ ወጥቶ በመንገድ ላይ ዳግም ያስቆሙትና አንተ ፈሪ፣ አንተ ደንባራ፣ አንተም ብሎ ወንድ እያሉ ይሰድቡት ጀመርም። ሴቶች ሁሉ በአንተ ላይ ስቋልም። እኔ አንተን መፋለም እፈልጋለሁ፣ ምክንያቱም ደካማን ሰው ቶሎ ነው መሸኘው ብሎ ይዝትበት ጀመርም። ላይት ለሕይወት ፍትሐዊ አይደለችም፣ አንተ ግን ከዚህ በኋላ ፍትሐዊ የሆነ ነገር ታገኛለህ ብሎ ገፍቶ ያስጠነቅቀው ጀመርም። አንተን እኔ ነኝ የማስወግድህ ብሎ ሲናገረው ወደኋላ ዞር እንዲሉ ካረገ በኋላ ሮጦ ያመልጣልም። ታዲያ በዚህ ሰዓት ክፍት ወደነበረበት ክፍል ይገባና በዚህ ክፍል ለመደበቅ ይቸኩላልም። ነገሩ በዚህ ብቻ አያበቃም። በቤቱ የሆነ ድምፅ ይሰማልም። አንድ ግለሰብ እኔ ላሰልጥንህ፣ ሕይወት ፋይት ከዚህ አይጀመርም፣ ፋይት ከዚህ ወደዚህ፣ በዚህ ውስጥ በሐሳብ ውስጥ ከተገነባ በኋላ ነው ፋይት የሚመሰረተው እያለ ይነግረው ጀመርም። ግለሰቡም እዚህ ጋር መደበቄ ስህተት ነበር፣ ይቅርታ መሄድ አለብኝ እያለ ማውራት ይጀምራልም። ጥሩ ቦታ ነው የገባኸው፣ እኔ ሕይወትን ላድን ስለምፈልግ ነው መመክርህ፣ እኔ ባሰለጥንህ ጥሩ ነገር ታገኛለህ ብሎ ይነግረዋልም። ታዲያ ወጣቱ ልጅ ድብድብ ምን እንደሆነ አያውቅምና ከቦታው ማምለጥን እንጂ ስልጠናውን አልወደደውም። በሩን ከፍቶት ያመልጥ ጀመርም። ታዲያ በሁለተኛው ቀን ይህንን የድብድብ ስትራቴጂ የሚያመልጥበትን መንገድ ፈልጎ ወደ ቢሮ ጎራ ይልና የዶክተር ማስረጃ ያቀርብለት ጀመርም። ይህ ወረቀት ላንተ ነው አለቃዬ ብሎ ያስጠጋለታልም። ግለሰቡም ወረቀቱን አንስቶ ይመለከትና ይህ ደግሞ ከየት መጣ ብሎ ይጠይቋልም። ይህ ከዶክተሬ ነው የመጣው፣ ዶክተሬ ስለሚያመኝ የአስም በሽታ ስላለብኝ በእንደዚህ አይነት ውድድሮች እንድሳተፍ ከልክሎኛል፣ ስለዚህ የስፖርት ክላስ ላይ አልገኝም ብሎ ይጠይቋልም። ታዲያ ግለሰቡ እንኳን አንተ ካንተ የተሻሉም እኔን አይሸውዱኝም፣ በዚች መንገድ አመልጣለሁ ብለ ፈርተ ከሆነ
መቼም አይሆንልህም፣ አይሳካልህም። እኔ በምን አይነት መንገድ እዚህ ውስጥ እንድትፋለም እንደማደርግ አውቃለሁ። አንተ ያቀረብክልኝ ነገር ሁሉ ግን ውድቅ ነው ብሎ ይነግረዋልም። ታዲያ ልጁም የሚያደርገው መላ ቢጠፋበት እባክህ ተረዳኝ፣ እኔ እኮ ስለሚያመኝ ነው፣ ባያመኝ እኮ እፋለማለሁ፣ ምንም የምፈራው ጉዳይ አይኖርም እያለ ለግለሰቡ ያስረዳው ጀመርም። በዚህ ሰዓት ግን ጭራሽ ሊሰማው አልቻለም። አንተ ይህንን የምታደርገው ድክመትህ እንዳይታይ ስለምትፈልግ ነው እንጂ የተፈጥሮ ጉልበትህን ብትጠቀም አንተ ከነሱ በምንም አታንስም። ያለህን ጉልበት ተጠቀም፣ የምትችለውን አድርግም። ሰው ደካማ ነኝ ብሎ ሲያስብ ድካሙ ይስተዋልበታልም። ነገር ግን ጠንካራ ነኝ አደርጓለሁ ብሎ ሲያስብ ደግሞ የማይወጣው የማያደርገው ነገር አይኖርም። ስለዚህ እኔ ያንተን ሐሳብ አልቀበለውም፣ ያንተን ጥያቄም ውድቅ አድርገዋለሁ። በውድድሩ ላይ ትሳተፋለም፣ ትፋለማለ፣ ታደርገዋለም፣ ወይ ትሞታለ ወይ ትተርፋለም ብሎ እያስጠነቅቀው ጀመርም። ወረቀቱን ከጨመደደው በኋላ ቆሻሻ መጣያ ውስጥ ይወረውራልም። በዚህ ሰዓት ተስፋ የቆረጠው ወጣት አሁን ምን ማድረግ እንዳለበት ጨንቆታልም። ከቢሮዬ ውጣልኝ ብሎ ያባረዋልም። እንኳን እንዳንተ አይነት ወጣት አይደለም ትልልቅ ሰዎችም አይሸውዱኝም። በዚህ ሰዓት ነበር ሁሉም ነገር ፈርቀዳጅ እየሆነና ከባድ ፋይቶች ራሱን ለማዘጋጀት መሞከር እየጀመረው። ታዲያ በሐሳቡ እኔ ብፋለም ምን ያንሰኛል? እኔ ባደርገው ምን ያንሰኛል? ከእሱ በምን አንሳለው የሚለው ጥያቄ ይመጣበት ጀመርም። ከመማሪያ ክላሱ ወጥቶ ድንገት ወደ ማረፊያ ክፍሉ ሊሄድ በሩን ይከፍት ጀመርም። ታዲያ በዚህ ሰዓት ነበር እጅግ አስደማሚ ነገር የተመለከተው። ያ ላሰራ ላሰልጥን ያለ ሰው ያለው ግለሰብ ድንገት መምህሩና ተማሪዎቹ እየመጡ በመንገድ እሱን ሲተናኮሉት ይመለከታልም። ታዲያ ግለሰቦቹ ወደ ቦታው ብቅ ካሉ በኋላ መምህራቸው መንገዱን ሲያጸዳ የነበረውን ውሃ ይደፋውና አንተ ሽማግሌ ምን ትሰራለህ እዚህ አካባቢ የሚጸዳበት ሰዓት እኮ ይህ አይደለም ብሎ ይቆጣው ጀመርም። ታዲያ በዚህ ሰዓት ግለሰቡ መልስ አይሰጥም። ነገር ግን እጅግ ከባድ ተፋላሚ ነው። በዚህ ሰዓት መምህሩም ተናዶ ሲሰነዝርበት እጅግ በሚያስገርም መልኩ ይሸውደዋልም። መምህሩም ተማሪዎቹ እንዳያውቁበት አንተ ጎበዝ ነህ ማለት ነው ብሎ ሸውዶ በሌላ ንግግሮች ካታለለው በኋላ ነገሮችን ሊያስቀይስ ይሞክራልም። ታዲያ ግለሰቡ አንድ ቃል ተናገርም። ረጅም ዓመት ለመኖር ዝም ብሎ መኖር ይሻላል ብሎ ደመደመለትም። በዚህ ሰዓት ነበር ሁሉም ግራ የተጋቡትም። የተናገረው ንግግር አልተዋጥላቸውም። እጅግ ከባድ ንግግር ከአንድ ሽማግሌ አንደበትም። ብዙ ዓመት ለመኖር ዝም ብሎ መኖርም። ታዲያ በዚህ ሰዓት ያንን ወጣት ገፍተር ካረጉት በኋላ ግለሰቡ ወደ ሰውየው እንዲመጣ ያደርጉታልም። ሰውየውም ልጁን ይመለከተውና ለምን ሲመቱ ዝም አልክ ብሎ ይጠይቀዋልም። እኔ እኮ ነገርኩም፣ እኔ ቴክኒክና ታክቲክ አለኝ። ነገሩን የምጠቀመው ጥቅም ላለው ነገር ብቻ ነው። ሰማኝ፣ ያመለጥኩበትን መንገድ ካየ ይህ እምቅ ብቃት እንዳለኝ ያሳያል። ነገር ግን የእሱ ብቃት ከኔ ጋር ስለማይስተካከል ከእሱ ጋር መፋለምን አልሻም፣ አንተን ግን አሰራሃለሁ ብሎ ይነግረዋልም። በዚህ ሰዓት ታዲያ ልጁ አንድ ነገር ወሰንም። ከዚህ ሰው ጋር እውነትም ለመሰልጠን እንዴት መዳን እችላለሁ? ካልሆነ እኮ ይገሉኛል፣ ካልሆነ እኮ እመታለሁ ብሎ ይነግረዋልም። ለዚህ ደግሞ እኔ ያሳያለሁ እንግባ ብሎ ወደ ስልጠና ክፍሉ ይገባልም። ታዲያ የፋይት ስትራቴጂ የራሱ ያለው ግለሰብ እንዴት መፋለም እንዳለበትና እንዴት ነገሮችን መወጣት እንዳለበት ያሳየው ጀመርም። ታዲያ በዚህ ሰዓት ነበር ሁሉም ድራማ የጀመረው። ስለ ድብድብ ምንም እውቀት የሌለው ልጅ በዚህ ሰው ስር እየሰለጠነም አዳዲስ የድብድብ ጥበቦችን ይማር ጀመረም። ራሱን እጅግ አደገኛ ተፋላሚ ለማድረግ መንገዱን መጥረግ ጀመረም። እንዴት መጋፋት እንዳለበት፣ እንዴት ከሰርክሉ መውጣት እንዳለበት ይህንን እያስተምረው ጀመርም። ከሰርክሉ ግለሰቡ የሚወጣ ከሆነ ሽንፈት ተከናንቦ ወደ ቤቱ ይመለሳልም። በዚህ ሰዓት ነበር ሁሉንም የስልጠና ስትራቴጂዎች ሳይደብቅ ማሳየት የጀመረው።
ግለሰቡም ስልጠናዎችን እያንዳንዷን ምንም አይነት ነገር ሳያስቀር ያሳየው ጀመርም። ተማሪውም ጎበዝና ቆፍጣና ይሆን ጀመርም። እውቀትን እየተቀበለም በምን አይነት መንገድ መፋለም እንዳለበት እያየም ራሱን በስፖርት እያጠነከረም ጥቂት ቀናቶች ብቻ ቀሩትም። ቦክስ እንዴት መሰንዘር እንዳለበት አያውቅም። ምግብ ሲመገብ መመገብ ያለበት እጅግ ወሳኝና ሰውነቱን ሊገነቡ የሚችሉ ምግቦች ነውና ለሌሎች ተራ ምግብ እየሰጠም ለራሱ ተማሪ ግን እንቁላል ያጠጣው ጀመርም። በዚህ ሰዓት ነበር ሁሉም ነገር መንገዱን እየያዘ የመጣው። ያ ደንባራ የነበረው ልጅ፣ ያ ፈሪ የነበረው ልጅ ጥሩ ቦክሶችን መሰንዘር እየለመደ መጣ። ስፖርት ጋር ራሱን ወዳጅ አደረገም። ታዲያ ከመታጠቢያ ክፍል ወጣ ሲል እነዚህ 3 ወጣቶች አንተ ፈሪ፣ ሳምንታት እኮ ናቸው የቀሩት፣ እውነት አንተ እኔን ከዚያ መስመር ታስወጣኛለህ? እውነት አንተ ከኔ ጋር ትፋለማለህ? እያለ ይጠይቋልም። ይስቅበትና እስቲ ለአንተ ንጹሕ ቻንስ ልስጥህም፣ አንዴ ምታኝ፣ እስቲ የቦክስህን አቅም ልመልከተው፣ ያንተን ጉልበት ልየው፣ እባክህ እስቲ በእነዚህ ጠንካራ እጆችህ እባክህ ምታኝ ብሎ ይጠይቋልም። ታዲያ ሲመታው ትንሽ ጎንበስ ካለ በኋላ ልክ እንዳመመው ሰው እንደሚያነባ ሰው ይጮህ ጀመርም። ነገር ግን ነገሩ ቀልድ ነበርና ጓደኞቹ ሲገረሙበት ፈገግታውን ይቀጥላልም። እውነት ቦክስ እንዴት ያማል! አንተ በጣም ነው የምትማታው፣ እውነትም ወንድ ሆነሃል ብሎ ይፎግረው ጀመርም። ታዲያ አሁን ደግሞ የኔ ተራ ነው ይልና በአንድ ቦክስ ይዘርረዋልም። ነገሩ በዚህ ብቻ አላበቃም። የድብድብ ቀን እየደረሰ ሲመጣም እንዴት ማድረግ እንዳለብኝ አላውቅም፣ ዛሬ ምታኝ ብሎኝ እኮ መትቼው የኔ ቦክስ ምንም አልመሰለውም ብሎ ለአሰልጣኙ ይነግረዋልም። አሰልጣኙ ትልቅ ዋጋ ያለው ቦክስ ላይ አይደለም፣ አእምሮ ላይ ነው። የአእምሮ ጨዋታ በጣም ከባድ ነገሮችን ይሰራል። ስለዚህ ጭንቅላትህንና ራስህን ብቻ ጠንክር ብሎ ይመክረዋልም። በዚህ ሰዓት መምህሩ እዚህ ምን እየተካሄደ ነው? ምንስ እየሰራችሁ ነው? መቼስ አስገራሚ ነገር ልታስመለክቱኝ ነው ብለው ሁለቱንም ያወራቸው ጀመርም። ታዲያ በዚህ ሰዓት ግለሰቦቹ ዝም ብለው ያደምጡት ነበርም። ነገሩ በዚህ ብቻ እንደማያበቃና ትልቅ ፋይት እንደሚጠብቀው ያወቀ ወጣት ይበልጥ ራሱን ማጠንከር እንዳለበት ያስባልም። ታዲያ ግለሰቡ እኚህ ሰው ሲገቡ ምንም አያወሩም። ጸጥ ብለው የእሱን ቃል ብቻ ነው የሚሰሙትም። ኮች እንደሆነ አያውቅም፣ እንደሚያሰለጥን አያውቅም፣ እንደሚፋለምም አያውቅም። ነገር ግን ይፎግረዋልም። በዚህ ሰዓት ታዲያ ነገሩን ከሰማ በኋላ አንድ ነገር ለማድረግ ወሰንም። ወንድነትና ጀግንነት የሚታየው አንድ ወንድ ጥንካሬውን ለሰዎች ሲያሳይ ነው። በሴቶች ፊት፣ በወንዶች ፊት ማለት የለበትም። ወንድ ልጅ በእያንዳንዱ ቦታ ጠንካራ መሆን አለበት ብሎ ይነግረዋልም። ታዲያ የሚናገረው ነገር ሁሉ ቀልድ የመሰለው ግለሰብ እባክተው አታስቀኝ፣ ነገሮችን እያበላሻችሁት ያለ ይመስለኛል። ስለዚህ እናንተ ለፋይቱ ተዘጋጁ። እባክህ አለቃ፣ እኔ ግን ከዚህ ውድድር በወጣ ደስ ይለኛል። ውድድሩ ምንም ደስ አላሰኘኝም፣ የምሸነፍ ይመስለኛል ብሎ ይናገራልም። ታዲያም ነገ ድብድብ አለብህ፣ ከላንስ ጋር ድብድብ ስላለብህ ዛሬ ነቃ ብለህ ደር ብሎ ያስጠነቅቀዋልም። እኔ እንደማሸነፍ ግን አትጠራጠርም፣ በሰላም ከውድድሩ አስወጣኝ ስለምቢ ብለኛል። ድብድብና ብቃት ምን እንደሆነ ነገ ትመለከታለህ ብሎ ይነግረዋልም። ታዲያ በዚህ ሰዓት ነገሮች ሁሉ የቀልድ የሚመስሉ እጅግም የሚያስገርሙ እየሆኑ መጥተዋልም። እኔ በ6 ደቂቃዎች ውስጥ ነገሮችን ጨርሳችኋለሁ። አንተ ግን ሁሌም እንደሳክብኝ አትኖርም። እኔ ያንተን ልጅ አሸንፌው ምን አይነት ሰው እንደሆንኩኝ አሳይሃለሁ። እኔ አዳይ ነኝም። ያዝ ሰላም ብለኝ፣ ሰላምታዬን ተቀበል፣ ይህ የአሸናፊዎች ሰላምታ ነው ብሎ ያቀርብለታልም። ሰውየውም አላመነውምና እጁን መጥቶ ይገፈትረው ጀመርም። ጉዳዩ በዚህ ብቻ አላበቃም። ታዲያ ወደ ሜዳው የሚገቡበት ሰዓት እየተቃረበ ነበርና ነገ እዚያች ቦታ ላይ፣ ነገ እዛች ስፍራ ላይ እንገናኝ ብሎ ከቤቱ ይወጣልም። ታዲያ ወዳጆቼም ጥንካሬ በልብና በውስጥ ነው። ሁላችንም ጭንቅላታችንን ካጠነከር ነው የማናልፈው የማንወጣው ነገር አይኖርም። አንዳንዴ ራሳችንን ተሸናፊ አድርገን በምንገባባቸው በሁሉም ውድድሮች እንሸነፋለንም። ዛሬ ግን የዚህ ወጣት ታሪክ የሚቀየርበት ሰዓት እየደረሰ ነው። እኔ ከመደበቅ መውጣት አለብኝ።
ራሴን ለነሱ ላሳይ ይገባል። የድብድብ ሰዓቱ ደረሰም። ሁሉም ቦታቸውን ያዙ። ታዲያ ያ ጡንቸኛም ያ ተደባዳቢ በቦታው ተገኝቷልም። እኔ እዘርርሃለሁ፣ አንተ ሴት ከሆነ ከኔ ጋር አትችልም፣ ዛሬ የምትሞትበት ቀን ነው ብሎ ይነግረዋልም። እሱን እንመለከታለን ብሎ ድብድቡ ይጀመራልም። ታዲያ ከገመቱት በተቃራኒ የሆኑበት ነገሮች ሁሉ የሚሰነዝረው ቦክስ ሁሉ አያገኘው። ከእያንዳንዷ ቦክስ ያመልጥ ጀመርም። እያንዳንዷ ቦክስ ባዶ ቦታ ላይ ተባክን ጀመርም። ታዲያ ጉዳዩ እየከረረ መጣም። እውነት አንተ እያመለጥከኝ ነው እንዴ ብሎ የጠየቀው ጀመርም። ታዲያ በዚህ ሰዓት ቆሞ ይመታለት ጀመርም። በዚህ ሰዓት ነበር ነገሮች ሁሉ ድራማ ሆነው አዳዲስ ነገሮችን መያዝ ጀመሩትም። ትግል ማሸነፍ አልቻለም። ነገር ግን በድብድብ ማድከም የመጀመሪያው ምርጫው ስለሆነ ልጁን ይደበድበው ጀመርም። እጅግ ከባድ በሆኑ ቦክሶቹ ይህንን ድብድብ የማያውቅ ወጣት ይመታው ጀመርም። አሰልጣኙም ዛሬ ትጨርሰዋለህ፣ ዛሬ ያልቃል ብሎ ቁጥር መቁጠር ይጀምራል። ከ1 እስከ 10 ስቆጥር ማትነሳ ከሆነ ውድድሩ ተጠናቋል ብሎ ሲነግረው አሰልጣኙ የተናገራቸውን ቃላቶች ካስታወሰ በኋላ ዳግም ለድብድቡ ራሱን ያነሳልም። ታዲያ በዚህ ሰዓት ሁሉም ደነገጡ። እንዴት በዚህ ድካም ውስጥ ሆኖ ዳግም ሊፋለም ተነሳም? የሁሉም ጥያቄ ሆነም። ታዲያ ሊያጠቃው የሚፈልገው ወጣትም አሁን አለቀልህ አለቅህም ብሎ ሲታገለው፣ ነገር ግን አሰልጣኙ ባሳየው ቴክኒክ ከውድድሩ ሜዳ ውጭ ያደርጓልም። ከውድድሩ ሜዳ ውጭ ከሆነ ዳግም ወደ ውድድሩ የማይመለስ ሲሆን የውድድሩ አሸናፊ ደግሞ እጅግ ለተሻለ ስልጠና ወደ ሌላ ቦታ የሚያቀናም ይሆናል። እኔን አጉል በሆነ መንገድ ወርውሮኛል፣ እንዴት ነው የሚታየው? ይህ እኮ አይቻልም ብሎ ጠይቅ ጀመርም። በዚህ ሰዓት ግለሰቡም አሸናፊው ይህ ወጣት ሆኗል፣ ዛሬ አድርገዋል ብሎ ይነግረዋልም። አንተ እድለኛ ልጅ ነህም፣ ስለዚህ ስቴፈንሰን ውድድሩን አሸንፏል ብሎ ውድድሩ በዚሁ ይጠናቀቃልም። አንዳንዴ ሁላችንም ባለን ጉልበት ተማምነን ነገሮችን የምንወጣው ይመስለንና በርካታ አቅመ ደካሞች ላይ ጫና እናደርሳለን። ነገር ግን በጥቂት ነገርና በጥቂት ጉዳይ ሽንፈታችንን ተከናንበን ከራሳችን ሜዳ ውጭ እንሆናለንም። ሰላም